አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውዶቼ፣ ዛሬ ቺክን መንዲ ልሰራ ነው። እንግዲህ ቭሎጌን የምሳ ቭሎጌን ነው እየሰራው ያለሁት። መቼም ሙያ እያስተማርኩ ነው አይደለም፣ ቭሎጌን እየሰራሁ ነው። ውድ የስደት ጓዶቼ ይህ ቻናል ሰብስክራይብ እያደረጋችሁ ሰፖርት አድርጉኝ፣ አበረታቱኝ። እንግዲህ ዛሬ የምሳ ቭሎጌን እየሰራሁ ነው። በነገራችን ላይ ቺክን መንዲ አሰራሩ በጣም ቀላል የሆነ ከኢንዶሚ የማይበልጥ ያልበለጠ ጊዜ ነው የሚወስደው። በጣም ቀላል ነው። በትንሽ ግብአት ነው የሚሰራው። እዚህ ጋር እንደምታዩት እኔ አንድ ዶሮ ነው የምጠቀመው። እንግዲህ ሙያ እንደየቤቱ ነው። ሙያ እንደየቤቱ ነው። ይሄ የኔ ሙያ ነው። በነገራችን ላይ አሁንም እኔ ሙያ እያስተማርኩኝ አይደለም። ዩቱብ ቻናሌን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እኔ ቭሎጌን እየሰራሁት እንጂ ሙያ እያስተማርኩ አይደለም። እዚህ ጋር እየሰራሁት ባለው ነገር ነጥብ ካያችሁ አስተያየታችሁ ኮሜንት ላይ ጻፉልኝ እያልኩ እዚህ ጋር ሩዜን እኔ 2 ኩባያ ሩዝ ነው የተጠቀምኩት። እንደዚሁ አጥቤ እንትን ላይ ያደረኩትኝ ሽንኩርቴንም እንደዚህ ቡኒ አርጌ ቀላቀልኩት ማለት ነው። እና ከላይ ላይ ጨው ነው የምጨምረው። ጨው እንደ ሩዛችሁ መጠን ጨውም መጠናችሁ ማድረግ ነው ማለት ነው። በጣም ቀላል አሰራር ነው። እኔ በጣም የምወደው ጊዜ የማይሻማ እንትን ኦቨን ውስጥ ከታችሁት ጎን ለጎን ሌላ ስራ መስራት የምትችሉበት ሁኔታ ስላለ በጣም ነው የሚመቸኝ። ምግቡ ደግሞ ለመብላትም በጣም ምቹ ነው። ምክንያቱም አይጨመላለቅም፣ አይቦካ አልቦካ ምናምን የሚባል ነገር የለም። ቆንጆ አንድ ወጥ ሆኖ ነው የሚበስለው እና በጣም ነው የሚወዱት ሲበሉትም። ለስራው ደግሞ እኔ በጣም ቀለል ስለሚለኝ ጎን ለጎን ሌላ ስራ ለመስራት ስለሚመቸኝ ሁልጊዜ ምርጫዬ ነው የማደርገው ማለት ነው። እንግዲህ ውድ የዩቱብ ቻናል ተከታታዮቼ አሁንም በድጋሚ ይህ ቪዲዮ ባይጠቅማችሁም እንኳን ሰብስክራይብ ያደረጋችሁ፣ ላይክ፣ ሼር ያደረጋችሁ ብታበረታቱኝ ለእኔ ይጠቅመኛል ማለት ነው ውዶቼ። እዚህ ጋር እኔ የፈላ ውሃ ነው የምጠቀመው። 2 ኩባያ ነው የማደርገው፣ ምክንያቱም ሩዜ 2 ኩባያ ነው ብያችኋለሁኝ። ለ2 ኩባያ ሩዝ 2 ኩባያ ውሃ ነው ያደረጉት። ምክንያቱም ይሄ አይዝም ምንድን ነው የሚባለው ባትራሪ ቫይረስ የሚሉትን አይነት እሱ ስለማይቃጠል በእንፋሎቱ መብሰል ስለሚችል 2 ኩባያ ትንሽ የሻይ ኩባያ ማለት ነው። በሱ ነው 2 ያደረጉት። ይኸው እንደዚህ ለክቼ ጨውም ለ2 ኩባያ የሚበቃ ያክል ነው የሚጨመረው። ከዛ ውጭ ምንም አይነት ቅመም አያስፈልገውም። ያው እንደምታዩት እንደዚህ አድርጌ ብቻ ነው ከላይ አልሙኒየም አድርጌ ዶሮውን ማደርገው ማለት ነው። እና ያው እንደምታዩት ዶሮዬን በዚህ መልኩ ሩዙን ሸፈንኩትኝ ማለት ነው። ምክንያቱም ሩዙ ከታች በእንፋሎት ነው መብሰል ያለበት። ዶሮውም እንደዚህ ከላይ አልሙኒየም አሸፈንና ከላይ በእንፋሎት እንዲበስል ነው የማደርገው። ሁለቱም በእንፋሎት ነው ማለት ነው የሚበስሉት። እዚህ ጋር ለቺክን መንዲ የምንጠቀማቸው ከለሮች አሉ። 2 አይነት ከለር ነው ያለው የምንጠቀመው። እንዲሁም ዶሮ እኔ ትንሽ ጠቅጠቅ አድርጊያታለሁ በቢላዋ። ያው ጨው እንዲገባ ነው ወደ ውስጡ። እኔ ትንሽ ዘይትም ቀባ አደርገዋለሁ። ጨውም እንደዛ ጨውና ይሄ የመጀመሪያው ቀለም አንድ ላይ ነው ያዋሃድኩትኝ። ከዛ እንደዚህ ቆንጆ ከለር እንዲያመጣ በጣም የሚያምር ከለር ነው የሚመጣው። እንደዚህ የመጀመሪያ ዛፈራን ወይም ሶካታ አረቢ የሚሉትን ማለት ነው። እና እሱም በዚህ መልኩ እንደዚህ ምንድን ነው ካልኩት ከለቀለኩት በኋላ ከቀባሁት በኋላ ይሄንን ዙር ከጨረስኩ በኋላ ሁለተኛውን ደግሞ ብርቱካናማው ሱቅ አለኝ። ዋና ያው ቺክን መንዲ ከለር የሚያመጣው የሁለተኛው ከለር ነው። ይሄ ለብሪያኒም ለምንም የምንጠቀመው አይነት ከለር ነው። ሁለተኛው ከለር ደግሞ
ቺክን መንዲን ስንሰራ በብዛት ሌሎች አይነቶች እንትኖች ስንሰራ ቆንጆ ከለር እንዲያመጣልን የምንጠቀመው ይሄኛው ከለር ነው ማለት ነው። እንደምታዩት በዚህ መልኩ ሁለተኛ ደገምኩት ማለት ነው። የመጀመሪያው ከለር እና የአሁኑ ሁለቱ አንድ ላይ ሲደባለቁ ቆንጆ ከለር ስለሚያመጡ ነው እኔ እንደዚህ የማደርገው ማለት ነው። ውዶቼ እንግዲህ እኔ አሁንም በድጋሚ ሙያ እያስተማርኩ አይደለም። ሰብስክራይብ እያደረጋችሁ አበረታቱኝ። እንደውም ላይክ፣ ሼር አስተያየት ካላችሁም ደግሞ ኮመንት መስጫ ላይ ኮመንት ስጡ ለማለት ያክል ነው። ማሻሻል ያለብኝ ነገር ለማሻሻል ያው ዛሬ ላይ የምለቀው ቪዲዮ ባይጠቅምም እንኳን ነገ የተሻለ ነገር ይዤ እመጣለሁ ብዬ ተስፋ አደርጋለሁ። ይህ ቪዲዮ በአጋጣሚም ሆነ ግን ቪዲዮ ከደረሳችሁ እባካችሁ ሰብስክራይብ ሳታደርጉ እንዳታልፉ እያልኩ ስራዬን ፍሎጌን እያሳየኋችሁ ቀጥላለሁ ማለት ነው። ያው የመዳም ቤት ፍሎግ ይሄን ያክል ነው። እንግዲህ እኔ የጋዙን ኦቭን ነው የምጠቀመው። ያው እንደምታዩት ከላይና ከታች አንድ ላይ ነው የለከስኩት። ምክንያቱም በጣም በትንሽ ጊዜ ውስጥ ስለሚበስል ግፋቢል በጣም ቸኩል ሰው ካለ ምናምን በ30 ደቂቃ ውስጥ መብሰል ይችላል ማለት ነው። እና እንደምታዩት ሁለቱንም ከላይም ከታችም ለኩሼ ዶሮዬንም በዛ መልኩ ሸፍኜ እሳት እንትን ውስጥ አደርገዋለሁ ማለት ነው። እና እኔ በ30 ደቂቃ ውስጥ ነው በስሎልኝ ማወጣው። ያው በእርግጥ እንደ ኦቭናችሁ እንደምትጠቀሙበት ጋዝ አይነት ነው። የኔ አዲስ ነው፣ ለዛ ነው ያፈጥናል በጣም ሁሉም ነገር ስሰራበት። እንግዲህ ያው ቪዲዮ ስለሆነ ትንሽ አጠር አድርጌ በዚህ መልኩ ዶሮዬንም ሩዜንም በስሎ አውጥቼዋለሁ ማለት ነው። ሩዙ እንግዲህ ከበሰለ በኋላ ስለሆነ ከለር የምናደርግለት ለአሁኑ እንደዚህ ነጭ ሆኖ ነው የበሰለው። ዶሮውን ግን እንደምታዩት በጣም የሚያምር ከለር ነው የሰራው። ያው ስልኬ ቪዲዮ ብዙ ጥራት የለውም፣ ግን ያው በቻለው ያክል እንደዚህ አድርጎ ቀርጾላችኋል ማለት ነው። እና ዶሮዬ በዚህ መልኩ እንደዚህ በስሎልኛል። እንደምታዩት ሩዙንም በቃ አለ አይደለ የሆነ ልክ እንደ ብሪያኒ ፍትፍት ያለ የሆነ ጭምቅ ሳይል ፍትፍት ያለ እንደ ብሪያኒ ቀረት ሲለው ነው ማውጣት ያለብን። የቺክን መንዲ እና ብሪያኒ ያው ነገራችን ላይ ከነ ከለራቸው ተመሳሳይ ስለሆኑ ማለት ነው። እና ከለር ያው ከዶሮ ትንሽ እንትን ብሎ ያመለጠው በተወሰነ ከለር ሰጥቶታል ማለት ነው። ድጋሚ ያው እኔ አድርጌበታለሁ እዚህ ጋር ቪዲዮውን ስቀርጸው እንትን ስላላለልኝ ነው። ቅድም የተጠቀምኳቸው ሁለቱንም አይነት ከለር ትንሽ ነስነስ አድርጌበታለሁ ማለት ነው። እንደምታዩት ቆንጆ ከለር አምጥቶልኛል። ሩዙም ደግሞ ቆንጆ አበሳሰል ነው የበሰለው። ምክንያቱም ቀረት ሲለው ነው መውጣት ያለበት። በጣም ብስል ካለ ያው ሩዝ ለመብላትም ስለሚደብር በእንደዚህ አይነት መልኩ እንትን ብሎልኛል። እንደምታዩት እንደውም ይሄ ሁለተኛው ሩዝ ነው። አንደኛው ሩዝ ነው በጣም ነው የሚያምረው። ይሄም ግን ያው ቀረት ብሎት ስለሆነ የወጣው እንደዚህ ፍትፍት ብሏል ማለት ነው። እኔ ራሱ በአጋጣሚ አንድ ቀን ነው የምሞክረው። ከዛ በኋላ በጣም የወደድኩት ቢያንስ በሳምንት 3 ጊዜ 4 ጊዜ የምሰራው ምግብ ነው። ምክንያቱም በጣም ቀለል ስለሚልልኝ ማለት ነው። ሌላው የቺክን መንዲ ዋናው ግብአቱ ሰርተን ከጨረስን በኋላ ከለሩን ሁሉም ነገር ካደረግን በኋላ ያው ማጠን አለ፣ ይታጠናል ማለት ነው። የሚታጠነው እንዴት ነው? እዚህ ጋር ሩዙ መሀል ከፈት አድርጌ ሲኒ አድርጌያለሁ ማለት ነው። ሲኒ ውስጥ ከሰል አረግበታለሁ። ከሰል እሳት ላይ ጥጃለሁ። ከሰሉን እዚህ ሲኒ ውስጥ አረግና ከዛ በኋላ ላዩ ላይ ትንሽ ዘይቱን ሲደረግበት የሆነ ቆንጆ ጭስ ይወጣዋል። እንደምታዩት ዘይቱን ትንሽዬ ጠብ አረግበታለሁ። ጭሱን እንደምታዩት እንደዚህ ጨሰ ማለት ነው። ዋናው ደግሞ የቺክን መንዲ አንዱ ግብአት ይሄ ስለሆነ ነው ማጨሱ ላይ። እንግዲህ ቪዲዮ ስለሆነ ያው መሀል ቆረጥ ቆረጥ ስለሚደረግ ቶሎ ከፈትኩትኝ፣ ትንሽ አቆይቼዋለሁ ማለት ነው ጭሱ እንትን እንዲል ማለት ነው። እንግዲህ ጭሱ በዚህ መልኩ ከወጣበት በኋላ
ያው እንግዲህ የመዳን ቤት ብሎግ ስለሆነ ነው የቤታችን የእኛ ቢሆን በልተን ጣዕሙን ቀምሰን ማሳየት ይቻል ነበረ። በነገራችን ላይ እኔ መዳን ቤት ምግብ ሰርቼ እነሱ በልተው ጨርሰው ሳይተርፋቸው ምግቡን መብላት እኔ ደስ አይለኝም። ምክንያቱም እንዳጋጣሚ ሆኖ ካነሰ እኔ በልቼ እንዳጋጣሚ ሆኖ ምግቡ ካነሰ እኔ በጣም ነው የምሸማቀቀው። በጣም ነው ራሴን እንትን የምለው እና ለዛ ብዬ ብዙ ጊዜ ሰርቼ አስቀምጣለሁ እንጂ አልበላም። ቶሎ በልተው ካበቁ በኋላ ነው የምበላው ማለት ነው። እና በዚህ መልኩ ያው እንደምታውቁት መዳን ቤት ወይም ተርምስ በሚሉት እንትን እቃ ላይ ነው አድርጌ እዛው ስጄ ጠረጴዛቸው ላይ ማስቀምጥላቸው ማለት ነው። እንግዲህ እንደምታዩት እውነት በጣም ቪዲዮ ስለሆነ ነው እንጂ በአካል ሲታይ በጣም ለእይታ ራሱ የሚስብ ከለሩ ብትሉ አበሳሰሉ ብትሉ በጣም ቆንጆ አበሳሰል ነው እና ምንም ቅመም አይፈልግም። እንዳያችሁት በጨውና በከለሮቹ ብቻ ነው አንድ ራስ ሽንኩርት ነው የተጠቀምኩት። ምንም አይነት ቅመም ሳይፈልግ እንደዚህ በቀላሉ መስራት ይቻላል። ያው አንዳንዴ ስትጨናነቁ በራሳችሁ ፈጥራችሁ ከሆነ የምትሰሩት ምሳ ቁርሱ አላለ። ዛሬ ደግሞ የተለየ ነገር ምንሰራ ሁሌ አንድ አይነት ነገር ስትሰሩ እንዴ ብቻ ነው እንደምታውቂው ምናምን ብለው ለሚያሸማቅቋችሁ እንደዚህም ለየት ያለ ነገር በቀላሉ መስራት ይቻላል ማለት ያክል ነው። እና ውዶቼ እንደነገርኳችሁ በድጋሚ ቪዲዮ ባይመቻችሁም እንኳን ሰብስክራይብ እያደረጋችሁ አበረታቱኝ። ነገ የተሻለ ነገር ይዤ እመጣለሁኝ። ያው ዛሬም መዳን ቤት ስላለው ነው ብዙዎቻችሁ ታውቁታላችሁ። ቤታቸው ቪዲዮ እንዲገባ አይፈልጉም ልጆቻቸው ድምጻቸው ምናምን ያው ሰቀቀን ስለሆነ እዚህ እስካለን ድረስ ይሄ ነው ማለት ነው። ቪዲዮ ምን ፖስተው የምትረዱኝ ተረዱኛላችሁ ማለት ነው። እና ውዶቼ ሰብስክራይብ እያደረጋችሁ ሰፖርት አድርጉኝ። እንዲሁም ላይክ ሼር እያደረጋችሁ አበረታቱኝ እላችኋለሁ። በተለይ መዳም ቅመሞች እርስ በርሳችን ያለንበት ስለምናውቅ እንደጋገፋለን ብዬ አስባለሁኝ። እና ቪዲዮ ባይመቻችሁም እንኳን ያው ትጠቀሙበት እያላችሁ ሰብስክራይብ አድርጋችሁ ለፉ ማለት ነው። እንግዲህ የዛሬ ፍሎጌ ያው ቀረጻውም ስላልተመቸኝ የምሳ የሩዙም ማባያዬ ብዙ ነገር ሰርቼ ነበረ፣ ግን ቀረጻው ላይ ስላልተመቸኝ ሩዙን ብቻ ነው ማለት ነው ቪዲዮ ውስጥ የገባው። እንግዲህ የዚህን ቪዲዮ መጨረሻ አይቼ ደግሞ በሌላ ቀን ሙሉ የቀን ብሎጌን መቀርጽ ይሆናል ማለት ነው ወዶቼ። ይሄ በቀላል መንገድ እንደዚህ የሰራሁትኝ አንድ አጋጣሚ ሆኖ አውቄያለሁ ወይም ሙያ አስተምራለሁ ማለት ሳይሆን እንደዚህ ልምድ አለ አይደለ ሼር መደራረግም አንድ ነገር ነው። እና እንግዲህ የዛሬው ቪዲዮ ይሄ ይመስላል ውዶቼ። ሁላችንም እንግዲህ የመጣንበት አላማ ተሳክቶልን በሰላም ለሀገራችን